وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، أسباب مغفرة الذنوب ሰዎች ወንጀል እንሰራለን እንሳሳታለን። የወንጀሎች አይነት ይለያያሉ እንጂ የሰው ልጆች ስለሆን ስህተት ላይ መውደቃችን አይቀርም፣ መሳሳታችን አይቀርም። ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጆች ሁላቸውም ይሳሳታሉ፣ ኸጣእ ናቸው፣ መሳሳታቸው አይቀርም። አንዳንዶቹ አላህ ያዘዛቸውን ነገር በአግባቡ አለመፈጸም ሊሆን ይችላል። ሌሎቻቸው ደግሞ አላህ የከለከላቸውን ክልከላዎችን በመስራት ሊሆን ይችላል። በተለያዩ ምክንያቶች ሰዎች ሊሳሳቱ ይችላሉ። ነገር ግን ተሳስተው ዝም ታላሉና ጥፋታቸውን ካመኑ ወደ ጌታቸው ከተመለሱ አላሁ ዐዘ ወጀል ማሪ ነው፣ ይምራቸዋል። አላሁ ዐዘ ወጀል يغفر الذنوب جميعا ወንጀሎችን ይምራል። ወንጀሎች ሲበዙ በምድር ላይ የተለያዩ ነገሮች ይታያሉ። በእኛ ጥፋት ምክንያት፣ በሰዎች ጥፋት ከአላሁ ዐዘ ወጀል ሲርቁ ሰዎች አላህን መገዛት ሲያጓድሉ፣ ወንጀሎችን ሲዳፈሩ፣ ኸሽያ ፍራቻ ሲያጡ፣ የፈለጉትን ነገር ሲፈጽሙ የተለያዩ ነገራቶችን አላሁ ዐዘ ወጀል ለባሮች ያሳያቸዋል። በላዎችን ያሳያል። የሰዎች ጭካኔ ሰዎች ያሉ አንዱ ሌላኛው ላይ ሲጨክን ረአፋ የሚባል መተዛዘን የሚባል አይነት ስሜት ቀልባቸው አብዛኛው ሰዎች ደረቅ ሲሆን ይሄ ሁሉ የአላሁ ዐዘ ወጀል ቅጣት ነው። ሌሎች ነገሮችን ብዙ የሚታዩ ነገሮች ያየናቸው ነገሮች አሉ። በሰሞኑ በአፋር አካባቢ ያየነው አላሁ ዐዘ ወጀል ያሳየን በላ ይሄ የሚፈጠረው አላሁ ዐዘ ወጀል ዝም ብሎ ሳይሆን በአጋጣሚ ሳይሆን ሰዎች ተህሊል እንደሚያደርጉትና እንዳስቀመጡት የሆኑ ነገሮች ስላጋጠሙ ሳይሆን አላሁ ዐዘ ወጀል በራሱ በሕክማው ለባሮች እንዲህ አይነት ነገሮችን አንዳንድ ጊዜ ያሳያል፣ ያመጣል። እኛ አያቶችን፣ ተአምሮችን፣ አስደናቂ ነገሮችን አናመጣም ባሮቻችንን ለማስፈራት ቢሆን እንጂ ባሮች እንዲፈሩ ነው። ወንጀል ሲዘፈቁ፣ ወንጀል ሲሰሩ፣ አላህን ሳይፈሩ ሲቀሩ፣ ከአላህ ሲርቁ፣ ሲዘናጉ፣ በዱንያ በስሜቶቻቸው ሸሃዋቸው ውስጥ ገብተው ሲዘናጉ አላሁ ዐዘ ወጀል አንዳንድ ነገሮችን እያመጣ ያሳያቸዋል። በዛ የተመከሩ ሰዎችና የተመለሱ ሰዎች እድለኞች ናቸው። ነገር ግን ያን እንደ ተራ ነገር አድርገው ያለፉ ምንም እኛን አይመለከተንም ላ ያዕኒና እኛ ጋር የሚያገናኘው ነገር የለም በአጋጣሚ የተፈጠረ ነገር ነው ብሎ ካለፉ ደግሞ ያ አላሁ ዐዘ ወጀል ለተአምር ወይም ደግሞ ለባሮች መመከሪያ ይሆን ዘንድ ያመጣው ተአምር ለነሱ ምንም አልጠቀማቸውም። በዛ በወንጀላቸው ላይ ቀጥለዋል። ነብዩ ሰለላሁ ዐለይሂ ወሰለም ንፋስ እንኳን ለየት ያለ ንፋስ ሲነፍስ ይደነግጣሉ፣ በጣም ይደነግጣሉ፣ ይጨነቃሉ፣ ይፈራሉ። ሐታ ሰሃቦች እስከሚያውቁ ድረስ ምን ነው ያ ረሱላህ ምን ነው ሲባሉ ምን ይታወቃል አላሁ ዐዘ ወጀል እኮ ከኛ በፊት የነበሩትን ቀደምት ሰዎች በእንዲህ አይነት ተግባራቶች በእንደ ንፋስ፣ በመሬት መንቀጥቀጥ፣ በተለያዩ ሁኔታዎች ያጠፋቸው አካላቶች አሉ። መሬት ያዋጣቸዋሉ፣ በነፋስ ይጠፋሉ። አላሁ ዐዘ ወጀል በተለያየ ሁኔታ ወንጀል ምድር ላይ ሲፈጽሙና ሲሰሩ በዚህ ዱንያ ላይ ሙሉ ለሙሉ ያወደማቸው ሰዎች አሉ። አይታወቅም፣ ምናልባትም ቅጣት ሊሆን ይችላል የሚል ፍርሃት ነበራቸው ነብዩ ሰለላሁ ዐለይሂ ወሰለም። መፍትሄው ምንድነው? እንደ አይነት ነገሮች ሲያጋጥሙን ማድረግ ያለብን ወደ አላሁ ዐዘ ወጀል መመለስ ነው። የኛ ወንጀል ነው ለዚህ ነገር ምክንያት የሆነው ወንጀላችን ነው። አላሁ ዐዘ ወጀል ያለ ምክንያት ባሮቹን አያሰራራም ወይም ደግሞ አይቀጣም። ሰዎች ራሳቸው ከአላህ ሲርቁ ሲያምፁ ያኔ ነው የሚቀጣው። ሶስት ነገሮችን ኹጥባው ላይ አይተናል። ለወንጀላችን ምህረት ምክንያት የሚሆኑ ነገሮች አላሁ ዐዘ ወጀል في الحديث القدسي ምን ይላል? የአደም ልጅ ሆይ እኔም ብትለምነኝ ወደኔ ብትማጸን እኔም ብትለምነኝና ተስፋ ካለህና ረጃ አርገህ ወደኔ ከተመለስክ ያንተን ወንጀል ሁሉ እምርሃለሁ። ለኔ ምንም የሚሰማኝ ደንታ የለኝም። መብዛታቸው የተለያዩ ነገራቶች መሆናቸው የሚከብድ ነገር የለም። ብቻ አንተ ምክንያቱን ማስገኘት ይኖርብሃል ይላል አላሁ ዐዘ ወጀል። ይኻጢቡ ዒባደህ ባሮቹን ያናግራል በነብዩ ሰለላሁ ዐለይሂ ወሰለም አማካኝነት። የአደም ልጅ ሆይ እኔም ብትለምነኝ ተስፋ ብታረግ አንተ ላይ ያሉ ጥፋቶችና ያንተን ጥፋት ምራለሁ ይላል አላሁ ዐዘ ወጀል። ነገር ግን አላህን ስንገዛ አላህን ዱዓ ስንስለምን ረጃ ሊኖረን ይገባል፣ ተስፋ ልናረግ ይገባል። ሰዎች ወደ አላህን ሲለምኑ አንዳንዴ ቸግራቸው ዱዓ ያረጋሉ።
ነገር ግን ውስጣቸው አላህ እንደሚያደርግላቸው እርግጠኞች አይሆኑም። ለዚህ ነው አብዛኛው ሰዎች እየለመኑ ዱዓ እያደረጉ መቅቡል ሳይሆንልን ቀረ አይሳካልንም ይላሉ። በዛ አይነት እሳቤ በዛ አይነት ደረጃ ሆኖ አይደለም አላህን የሚለምነው። አላህ ዐዘ ወጀል 100% እንደሚያደርግልህ እርግጠኛ ሆነህ ነው የምታደርገው። ስትገዛም አላሁ ዐዘ ወጀል አጅር እንደሚሰጥህና ጀነት እንደሚያስገባህ ተስፋ በማድረግ ነው። ባይሆን ምክንያቱን እናስገኛለን። ተስፋ አይቆረጥም። ሰዎች አንዳንዴ ወንጀል ሲበዛባቸው ነፍስያቸው የሚያሸነፍ ሲያቀታቸው ሲያስቸግራቸው በዛው ወንጀል ላይ ይቀጥላሉ። አልቻልኩም የሚል ተስፋ መቁረጥ ውስጥ ይገባሉ። ይሄ ተገቢነት የለውም። ከአላህ ረሕመት ተስፋ አይቆረጥም። ከአላህ ረሕመት ተስፋ የሚቆርጡት ጠማሞች ናቸው።